እዚህ አጋጣሚ አንድ ሰበር ዜና ልንገራችሁ። ሰበር ዜና በዚህ ውስጥ ያሉ ሴቶች በዚህ ውስጥ ግብረ ሶዶም ውስጥ ያሉ ተመሳሳይ ጾታ ውስጥ ያሉትን ለመለየት ከፈለጉ ከእግር ኳሱ ይውጡልን። አይውጡ፣ ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር ነው ይሄን መግለጫ ይዞ የወጣው። በጣም ጥሩ መግለጫ ሆኖ ነው ያገኘሁት። ጥሩ እርምጃ ሆኖ ነው ያገኘሁት። ያረጃል ያለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከሲስ አደረሳችሁ። እኔ አለሁ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሶስና ካሱ ባላለው የተዋህዶ ቤተሰብ የሚል ዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። እጅግ አድርጌ ነው ማመሰግነው። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምትገልጹልኝ እጅግ አድርጌ አመሰግናለሁ። ለዛሬ አስኩላችሁ ቪዲዮ የኢትዮጵያ ብሔራዊ ቡድን የሴቶቹ የተባለ ነገር ነበረ። ከዚህ ቪዲዮ በፊት የለቀኩት አንድ ቪዲዮ አለ፣ እሱ ላይ አይተናል። ያላያችሁ ሰዎች ገብታችሁ እንድታዩ በትህትና ጠይቃችኋለሁ። ዛሬ ግን እጅግ በጣም ደስ የሚል መረጃ አለ፣ እሱን እናያለን። ከዛ በፊት ግን አንድ የጥንቃቄ ቪዲዮ አለና ለሁላችሁም የሚጠቅም የጥንቃቄ ቪዲዮ ነው። እሱን ቪዲዮ አይተን እንመለስ። ሁላችሁም ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። ወደ ቪዲዮ። የት ነህ? የት ነሽ? የት ናችሁ? ቤተሰቦቼ ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ፣ ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሿሿ ውስጥ ትገባላችሁ ማለት ነው። አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የት ነህ? የት ነሽ? የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ከአራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። የት ነህ ካለ ሿሿ ነው። ጣፎን ብትሉት እሺ ነው የሚላችሁ፣ አያትን ብትሉት እሺ ነው የሚላችሁ፣ መገናኛም ብትሉት እሺ ነው የሚላችሁ፣ ሜክሲኮን ብትሉት እሺ ነው የሚላችሁ። አላማው ሌላ ስለሆነ ማለት ነው። ይህንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ነው። ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው። ገፍተው ይጥሏችኋል፣ ህይወታችሁን ይነጥቃሉ። ሞባይላችሁንና ስልካችሁንና ፖርሳችሁን ወስደው አይምሯችሁ። በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ፣ ፌርማታ ላይ ብትሳፈሩ፣ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ። ከተራ ቦታ ላይ ካልተሳፈራችሁ ደግሞ የት ነህ የት ነሽ ብሎ በሚጠራው ሳይሆን ትሄጃለሽ ትሄራላችሁ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ፣ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው ላለው። አመሰግናለሁ ወንድማችን፣ እጅግ አድርገን እናመሰግናለን። ቪዲዮ ግን ሊጠቅማችኋል ብዬ ስላሰብኩኝ ነው። ብዙ ጊዜ እንደዚህ አይነት ነገር የት ነሽ እያሉ ነው እና የሚያስገቡ። ከዛ በኋላ ብዙ ነገር የሚካሄድባቸው የተካሄደባቸውም ሰዎች አሉ፣ እኔ የማውቃቸው ሰዎች አሉ። የት ነሽ ተብላ ገብታ የተደረገባትን ድርጊት እኔ አውቃለሁኝና ይጠቅማችኋል ብዬ ስላሰብኩኝ ነው ይሄንን ቪዲዮ ያቀረብኩላችሁ። ለብዙዎች እንዲዳረስ ትምህርት እንዲሆናቸው ሼር እና ላይክ አድርጋችሁ አዳርሱልኝ ስል በትህትና ጠይቃለሁ። ወደ ሌሎች ቪዲዮዎች እንለፍ። የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር ነው ይሄን መግለጫ ይዞ የወጣው። በጣም ጥሩ መግለጫ ሆኖ ነው ያገኘሁት። ጥሩ እርምጃ ሆኖ ነው ያገኘሁት። እናየዋለን ማህበሩ ምን አለ የሚለውን ማለት ነውና ስለ ጉዳዩ የመንግስት አካላቶች ያውቀዋል፣ ተወያይተውበታል እና በዚህ ተመሳሳይ ጾታ ግንኙነት ላይ ውይይት ባደረገበት ወቅት እንግዲህ አሁን የመጠቅሳቸውን አካላቶች ጠርቶ ተወያይቷል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽንን፣ የሴቶችና ማህበራዊ ጉዳይ ሚኒስቴርን፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበርን፣ የኢትዮጵያ እግር ኳስ ደጋፊዎች ማህበርን፣ የሲዲ ስፖርት አዘጋጆችን እንዲሁም ደግሞ ሌሎች ባለድርሻ አካላቶች በተገኙበት መንግስት ከሚመለከታቸው ከጠቀስኳቸው አካላቶች ጋር ውይይት አድርጓል ማለት ነው።
እና በዚህ ውይይት እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። ይሄ በጣም ጥሩ ነው፣ ጥሩ እርምጃ ነው። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ እንደሚከተለው በየደረጃው ውሳኔ እንደሚሰጥ ለማወቅ ተችሏል። 1 በህግ እንዲጠየቁ፣ 2 ማገገሚያ እንዲገቡ፣ 3 በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል ነው የተባለው። እንዲሁም በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ ላይ በመገኘት ምርመራ እንደሚያደርጉ ተገልጿል ማለት ነው እና የፖሊስና የኢንሳ ምርመራ ቡድን የክለቡ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያናግሩ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና አንደኛ በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወሰድባቸው፣ ሁለተኛ አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልድን ለማዳን የትኛውንም ዋጋ እንደሚከፍል አሳውቋል። ይሄ በጣም ይበል የሚያሰኝ ነው። በዚሁ አጋጣሚ ማመስገን እንፈልጋለን የኢትዮጵያ እግር ኳስ ፌዴሬሽን፣ እንዲሁም የኢትዮጵያ ሴቶች የእግር ኳስ አሰልጣኞች ማህበርን ማመስገን እፈልጋለሁ። እንዲሁም በዚህ የርኩሰት ጉዳይ ውስጥ ገብተው እየሰሩ ያሉ ትውልድን ለማዳን እየሰሩ ያሉ የመንግስት አካላትንም በዚሁ አጋጣሚ ማመስገን እፈልጋለሁ። የኢትዮጵያ ሕግ የሚለውን ነገር ስለተገበራችሁ ስላደረጋችሁ ፈሪሃ እግዚአብሔር በውስጣችሁ እንዳለ ስላሳያችሁ ማለት ነው። ይሄ በጣም ትልቅ ነገር ነው። እንዳልኳችሁ ነው፣ ሁሌም እንደምለው ሁሉም የመንግስት አካል ከዲያብሎስ ጋር የወገነ ነው ማለት አይደለም። አሉ ጥሩዎች፣ መልካሞች፣ ለሕጉ የሚሰሩ ለእግዚአብሔር የተገዙ ዩሲ እንደዚህ አይነት ሰዎች የትውልዱ መጥፋት ግድ የሚሰጣቸው ሰዎች፣ ትውልዱ እንዳይጠፋ የሚፈልጉ ሰዎች አሉ። ለሐቅ የቆሙ ለእውነት የቆሙ ሰዎች አሉና እነዛን ሰዎች አፕሪሺየት ማድረግ ማመስገን ያስፈልጋል። በቀጣይም ሰዶማውያን እንደፈለጉ አያችሁ እንዳይሆኑ የሚያደርግ ሕግ እንዳለ ማስታወስም አንድ ትልቅ ነገር ነው ማለት ነውና በጣም ነው ደስ የሚለው። በዚሁ መቀጠል አለብን። እንደዚህ ስንተባበር፣ እንደዚህ አንድ ስንሆን፣ እንደዚህ ሰይጣንን ስንዋጋ መልካም ነውና በአጠቃላይ በተካሄደው ስብሰባ መንግስት ስለ ጉዳዩ ትኩረት ሰጥቶ አስፈላጊው የምርመራ ቡድን ተቋቁሞ ወደ ስራ መገባቱ ነው እንግዲህ የተገለጸው። ይበል የሚያሰኝ ነው። መጨረሻውን ያሳምረው። ሁሉም በህግ ቁጥጥር ስር እንዲሆኑና ዋጋ እንዲከፍሉ እንፈልጋለን። በንስሐ መመለስ የሚፈልግም ካለ እግዚአብሔር ቸር አምላክ ነው፣ መሐሪ አምላክ ነው፣ መመለስ ይችላል ማለት ነው። ያው እንግዲህ ተከታትለን እንደተመለስነው ነው። እጅግ በጣም ደስ የሚል ጉዳይ ነው የሰማነው። እውነትም ህጉ ከተተገበረ እስከሚተገበረና ያሉትን ነገሮች በጠቅላላ እስከሚወስኑባቸው ድረስ እንጠብቃለን። ያ ነገር ግን ከተካሄደ እውነትም ህግ ኢትዮጵያ ውስጥ ሊሰራ ነው ማለት ነው። ለሌሎቹም ከዚህ ቪዲዮ በፊት ያሳያችሁ አንድ ቪዲዮ አለና ትምህርት ቤት ላይ እየተካሄደ ያለ ነገር አለ፣ ቸርች ውስጥ እየተካሄደ ያለ ነገር አለ። ለነዛ ሁሉ ህግ እንዳለ አውቀው ግብረ ሰዶማውያን ኢትዮጵያ ውስጥ እንደዚህ አይነት ነገር ማድረግ እንደማይችሉ የሚያሳይ ነገር ነውና ህጉ እውነትም ከተፈጸመ ለብዙዎች መማሪያ ይሆናል ብዬ አስባለሁ። ነገር ግን እነዚህ የኢትዮጵያ ብሔራዊ ቡድን ቢበተኑ ብዬ ነው የማስበው። ምክንያቱም እኔ ኳስ ተከታታይ ባልሆንም ኢትዮጵያን በእግር ኳስ ሴቶች አስጠሯት የሚል ነገር ሰምቼ አላውቅም፣ ወይ ደግሞ አሸንፈው የሆነ ነገር አድርገው አያውቁምና ቢበተኑ ብዬ ነው ማስበው። እንደኔ ጋዜጠኞች የተናገሩት ነገር አለ፣ እሱን ደግሞ ተከታትለን እንመለስ። እዚህ አጋጣሚ አንድ ሰበር ዜና ልንገራችሁ። ሰበር ዜና፣ በዚህ ውስጥ ያሉ ሴቶች፣ በዚህ ውስጥ ግብረ ሶዶም ውስጥ ያሉ ተመሳሳይ ጾታ ውስጥ ያሉትን ለመለየት ከፈለጉ ቲክቶክ ፔጃቸው ላይ ደውዩ። ፕሮፋይላቸውን አጥፍተዋል፣ ፕሮፋይላቸውን ዘግተዋል። ንጹዎች ደግሞ ፕሮፋይላቸውን አላጠፉም፣ ኮሜንታቸውን ዘግተው ፖስት እየፖስቱ ነው። ፈጣሪያቸውን እያመሰግኑ
እንደዚህ አይነት ነገር ውስጥ ያሉት ስክሪንሾት ይዣለሁ። አሁን ቢከፍቱትም ሙሉ ለሙሉ ዘግተውታል። ሸርማዎቻችን ወደ ቀጣዩ ድምጽ እንሄድ። አንድ ድምጽ እናሰማ ነው አይሻል? በጣም አሪፍ ሶፊ ድምጽ እናሰማ። ቅድም ምን ያስቀመጣት አንዲት ልጅ አለች አይደል? ምንም ማታቅ 7000 ብር ደሞዝተኛ የነበረች በቀጥታ 50000 ብር ደሞዝተኛ ሆነች። ከዛ በመጠጥ ሙድ ነው ባይዘወይ በመጠጥ የተጫወቱባት እንዴት እንደሚያጠምዷቸው እቺን ድምጽ ስሙ። አሁንም ድምጹን ቀየር አድርገነዋል። ከንፈርሽ ሳመችሽ መጀመሪያ ምን ጎትታሽ ነው? እሷ ዶርም እሺ እንጂ በደንብ ሳመችሽ። እቺኛ ደግሞ ለሴት ግንኙነት ስታደርግ የነበረው ጊዮርጊስ ካለች ልጅ ጋር ነው። አሁን ልጅቷ ኳስ ተጫዋች ናት። የት ነበር የምታደርጉት? አንድ ዶርም ነበራችሁ? የዛን ጊዜ ስተኙ አብራችሁ ነው የምትተኙት? እና እኮ እንደዚህ የምትሳሳሙት እንደፈለጋችሁ የምትሆኑት ሰው ክላስ ነው ታዲያ እንዴ? እኮ ቅስፈታዊ ምንድን ነው ያደረጋችሁት? ከንፈር ለከንፈር መሳሳም ብቻ። ከንፈርሽን ሳመችሽ መጀመሪያ ምን ጎትታሽ ነው? እሷ ዶርም እሺ እንደሰማችሁት ነው። ወገቤን እሺ ብላ ጠርታኝ ወገቧን ሳሻት። ታዲያ ሶፊያ አሁን እነዚህ ነው በውይይት የምትመለሰው? ይሄን በመቅጣትም ልንገር ማለት መማማር አለብን። አሁን ትውልድ እንዲድን በዝምታ በውይይት የምታልፈው ከሆነ ለሌላውን በር ከፋች ነው። እኔ ኦፒኒየን ነኝ። ስለዚህ ምንድነው መደረግ ያለበት? ጥፋተኛ ሆነው ከተገኙ የሚመለከታቸው አካላት ቀደም ምን ያህል በደንብ ገልጾታል። ትልልቅ የሚባሉ የሀገራችን ባለስልጣናት በእግር ኳሱም በጸጥታ ውስጥም ያሉ በፌደራል ፖሊስም ያሉ እጃቸው ላይ ገብቷል። እኔ ምህረት ምናምን አያስፈልግም። ከእግር ኳሱ ይውጡልን። አይውጡ። ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። አዎ ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። አዎ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው። የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ። ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት። ያው ዋናዎቹ ልጆች ናቸው። ዋናዎቹ በግ መጠየቅ አለባቸው። ዋናዎቹማ የመጀመሪያዎቹ በካዮቹ መጠየቅ አለባቸው። ካላ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራም በጉዳዩ ላይ የተወሰነ ሀሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባራለን። ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው። የእናንተንም እገዛ እንፈልጋለን ብለው ነግረውናል። ስለዚህ ይሄው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ። ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል? ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን። ምን እናርግ? ሸፋፈንን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ፣ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ ቅድም ምን ያህል ያስቀመጠው ነገር አለ። 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ። ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ። ተው ብያቸዋለሁ የሚመክሩ አሉ። ንጹሃን አሉ። ንጹሃንም አብራችሁ አጨፍልቁ አድማጮች፣ እንዳይጨፈልቁ አደራ። ይሄን በጣም ከአደራ ጋር ግን ማጆሪቲው ግን
በቃ ተበክለዋል። እዚህ ውስጥ ገብተውበታል። በቃ ወደድንም ጠላንም ገብተውበታል። እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ። ገብቷል። መቼም ለወላጅ ሁሉ ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ። የተለያዩ ተጫዋቾችን ኢንተርቪው ማድረግ ይለዩዋቸዋል፣ መለየት ይቻላል። ያው እንግዲህ ጋዜጠኞቹን ተከታትለን እንደተመለስነው ጋዜጠኞቹ ሙሉ መረጃ ማስረጃ አላቸውና የድምጽም ቢሆን የምስልም ቢሆን መረጃ አላቸውና እንደኔ ቅድም እንደነገርኳችሁ መበተን ነው የሚያስፈልገው። ምክንያቱም አንዷ በወጣችበት ሌላ ንጹህ ይተካል። ያቺ ንጹሃን ሌሎቹ ንክኪ ሊኖራቸው ይችላልና አንዱን እያለ ሁሉም የሚገቡትን አዳዲሶቹን ሊያስለምዷቸው ይችላል ብዬ ነው ማስበው እንደኔ አስተሳሰብ። ስለዚህ ሁሉም ቢበተኑ ባይ ነኝ። ምክንያቱም ኢትዮጵያን አስጠርተዋት አያውቁም እስከዛሬ ድረስ። እኔ በሴቶች ሆነ በወንዶች ኢትዮጵያ በእግር ኳስ ስትጠራ ሰምቼ አላውቅምና ምንም ላይጠቅሙ በእንደዚህ አይነት ነገር ትውልዱን ባያበላሹ ባይ ነኝ። እንደዚህ ያደርጋሉ ሲባል ሁሉም አንድ ናቸው፣ ሁሉም በእንደዚህ አይነት ነገር ተጠምደዋል ማለት ሳይሆን ከ80% በላይ ማለት ብዙሃኑ ናቸውና ያገባሉ። ከዛ ውስጥ አግብተውም ቢሆን ደግሞ እንደዚህ አይነት ጉዳይ የሚፈጽሙ አሉና ይቅርታም የጠየቁ አሉ። ይቅርታ ቢጠይቁም ስለተጋለጠባቸው ወይም ደግሞ ለስራቸው ብለው ነውና ይቅርታ የጠየቁት። ይቅርታ መጠየቅ ያለባቸው ፈጣሪያቸውን ነው ብዬ ነው ማስበው። ፈጣሪ የይቅርታ አምላክ ነውና ንስሐ ገብተው ከእንደዚህ አይነት ነገር እንዲወጡ ብዬ አስባለሁ። ምክንያቱም ለሰው ብላችሁ አታደርጉ። ስለተጋለጠባችሁ ዛሬ ላይ ጋዜጠኞቹ ስላወጡባችሁ ወይም ደግሞ ከስራችሁ ልትባረሩ መሆኑን ስታስቡ ይቅርታ መጠየቅ በጣም የሚያሳፍር ነውና ይቅርታ መጠየቅ ትልቅነት ቢሆንም ፈጣሪያችሁን ይቅርታ ብላችሁ ንስሐ ገብታችሁ ወደ ትክክለኛው መንገድ ብትጓዙ ብዬ ነው ማስበው። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮዎቼ ለብዙ ሰዎች እየተዳረሰ አይደለምና ለብዙ ሰዎች እንዲዳረስ ላይክ እና ሼር እንድታደርጉ፣ ኮሜንት ላይ ደግሞ በጨዋነት ሀሳብ አስተያየታችሁን እንድታስቀምጡልኝም እጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል የዓለም ዝና ጥበብም ሆኖ